ቁምሳጥንህ በልብሶች ተሞልቷል፣ ግን አሁንም ጧት ስትነሳ የምለብሰው የለኝም ብለህ ታስባለህ? አዲስ የገዛኸው ልብስ 2 ወይም 3 ጊዜ ብቻ አድርገኸው ሰልችቷል? ይህ ያንተ የግል ስህተት ወይም የባህሪ ችግር አይደለም። ከዓለማችን ትልልቅ የፋሽን ኩባንያዎችና ከአካባቢያችን የልብስ ቡቲኮች ጀርባ የተቀመጡ የንግድ ስትራቴጂስቶች አእምሮህን ለመቆጣጠር የዘረጉት ረቂቅ መረብ ውጤት እንጂ። ዛሬ በዲጂታል አሻራ ከዓለም አቀፎቹ እንደ ሼን እና ዛራ ፋሽን ዲዛይነሮች እስከ ሀገር ውስጥ ቡቲክ ቤቶችና የፋሽን ሱቆች ድረስ እኛን የማያቋርጥ የገንዘብ ማሽን ለማድረግ የሚጠቀሙባቸውን 5 ድብቅና አደገኛ የስነ ልቦና ጦርነቶች በጥልቀት እንበታትናለን። የመጀመሪያውና በጣም አደገኛው ቁማር የሐሰት እጥረት መፍጠር ነው። በስልክ መተግበሪያዎች ላይ ጥቂት ልብሶች ብቻ ቀርተዋል የሚሉ ማስጠንቀቂያዎችን ታያለህ። በተመሳሳይ ደግሞ በአካል ወደ ቡቲክ ሱቆች ስትሄድ የሱቅ አዘጋጆችና ነጋዴዎች ይህቺ አሁን የመጣች አንድ ፍሬ ብቻ ነች ወይም ይህንን ሞዴል ዛሬ ካልወሰድከው ነገ አታገኘውም፣ ሌላ ሰው ሊወስደው ነው ይሉሃል። አእምሯችን በተፈጥሮ አንድን ነገር ከማጣት ይልቅ ማግኘት ይፈልጋል። የስነ ልቦና ባለሙያዎች ይህንን ፊር ኦፍ ሚሲንግ አውት ወይም እድሉ ያመልጠኛል የሚል የድንጋጤ ስሜት ይሉታል። እውነታው ግን ልብሶቹ በስቶር ውስጥ ወይም በጅምላ ገበያው በብዛት አሉ። ነገር ግን አእምሮህ ተረጋግቶ እንዳያስብ አሁኑኑ ካልገዛህ ያመልጠኛል በሚል ፍርሃት ተነሳስቶ ሳያስብ በፍጥነት ገንዘብ እንዲከፍል ይገደዳል። ሁለተኛው ስልት አእምሯችንን ሱሰኛ ማድረግ ነው። በኦንላይን በየሳምንቱ አዳዲስ ዲዛይኖች ሲወጡ፣ በአካል በምንሄድባቸው ቡቲኮች ደግሞ ሌላ የስነ ልቦና ቁማር ይከናወናል። ሱቆች ውስጥ የሚከፈቱ ሙዚቃዎች፣ የሚረጩ ሽቶዎች፣ የብርሃንና መስታወት አቀማመጥ ሆን ተብሎ አእምሮህ ዘና እንዲልና ዶፓሚን የተባለውን የደስታ ሆርሞን እንዲያመርት ተደርገው የተዘጋጁ ናቸው። በመስታወቱ ላይ ልብሱ ከአቅሙ በላይ አምሮ እንዲታይ ይደረጋል። ውጤቱም ልብሱ በእርግጥ አስፈላጊ ሆኖ ሳይሆን በወቅቱ በሱቁ ድባብና በግዢው ሂደት በሚገኘው ጊዜያዊ ደስታ ተስበህ እንድትገዛ ትደረጋለህ። ሶስተኛው መረብ የዋጋ ማታለል ነው። በፖፕ አፕ ቅናሾች ሲያታልሉን፣ በአካል በምናደርገው ግዢ ደግሞ ከእከሌ ፎቅ በግማሽ ዋጋ ነው የምሸጥልህ ወይም ለአንተ ብዬ የቀነስኩልህ ዋጋ ነው በሚሉ የንግድ ስልቶች አእምሯችንን ትልቅ አትርፌያለሁ ብሎ እንዲያስብ ያደርገዋል። ይሁን እንጂ እነዚህ ፋስት ፋሽን ልብሶች የተሰሩበት ጨርቅና ስፌት ሆን ተብሎ በጥቂት እጥበት እንዲበላሹ ተደርጎ የተሰራ ነው። ጥራቱ ዝቅተኛ በመሆኑ ልብሱ በፍጥነት ቅርጹን ያጣል። አንተም በቅርቡ ሌላ ቡቲክ ገብተህ እንድትገዛ ትገደዳለህ። በጥቂት ወራት ውስጥ በጥራት የተሰራ አንድ ጥሩ ልብስ መግዛት የሚችለውን ገንዘብ በርካሽ ዋጋ ስም ለተደጋገሙ የማይጠቅሙ ልብሶች አውጥተህ ታገኘዋለህ። አራተኛውና ወጣቱን ትውልድ ያጠቃው ስልት በማህበራዊ ሚዲያና በአካባቢ የሚደረግ የህሊና ጫና ነው። በቲክቶክ እና ኢንስታግራም እንዲሁም ፌስቡክ እና በተለያዩ ማህበራዊ ገጾች ላይ የሚሰሩ የልብስ ማስታወቂያዎችና የቡቲክ ቪዲዮዎች የዚህ ሳምንት አዲስ ፋሽን እያሉ አዳዲስ አዝማሚያዎችን ያመርታሉ። አንድን ልብስ 2 ጊዜ በፎቶ ላይ ከተነሳህበት ወይም ከተደጋገመ እንደ ኋላ ቀርነት ወይም አሰልችነት እንዲቆጠር የሚያደርግ የስነ ልቦና ጫና ይፈጥራሉ። ቡቲኮችም በየሳምንቱ አዲስ አስመጥተናል እያሉ አዳዲስ ጥቃቅን ፋሽኖችን በማስተዋወቅ ሁል ጊዜ ያልተረጋጋህና ገዢ እንድትሆን ያደርጉሃል። አምስተኛውና የመጨረሻው ቁማር እውነታውን መሸፈን ወይም ግሪን ዋሺንግ ይባላል። እነዚህ ፋስት ፋሽን ኩባንያዎች በየዓመቱ በቢሊዮን የሚቆጠሩ ልብሶችን በማምረት የካርቦን ልቀትን ይጨምራሉ፣ ወንዞችን በጨርቅ ይበክላሉ፣ በታዳጊ ሀገራት ያሉ ሰራተኞችን በዝቅተኛ ክፍያ ይበዘብዛሉ። ነገር ግን ይህ የጥፋተኝነት ስሜት እንዳይሰማህና መግዛትህን እንዳታቆም ሲሉ እኛ የዳግም አጠቃቀም ወይም ሪሳይክሊንግ ፕሮግራም አለን፣ ተፈጥሯዊ ጨርቅ ነው የሚሉ ማስታወቂያዎችን በመልቀቅ ህሊናህን ያደነዝዙታል። በሚቀጥለው ጊዜ በዌብሳይት አድ ቱ ካርት ከማለትህ ወይም ወደ ቡቲክ ገብተህ ሂሳብ ከመክፈልህ በፊት ቆም ብለህ አእምሮህን ጠይቀው፣ ይህ ልብስ በእውነት ያስፈልገኛል ወይስ የፋሽን ኩባንያዎችና የንግድ ስትራቴጂስቶች የዘረጉልኝ የስነ ልቦና ወጥመድ ሰለባ እየሆንኩ ነው?
የእነዚህ ግዙፍ ኩባንያዎችና ነጋዴዎች ትልቁ መሳሪያ የእኛ ሳናውቅ በስሜት መነዳት ነው። አሁን ግን ሚስጥራቸውን አውቀሃል። ይህ ቪዲዮ ከተመቸህ ላይክ ማድረጉን አትርሳ። ለጓደኞችህም በማጋራት ከዚህ ወጥመድ እንዲወጡ እርዳቸው። የዛሬው የዲጂታል አሻራችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።